ስለዚህ ከዛሬ ጀምሮ በስራዋ ሁሉ በተቻለ መጠን እረዳታለሁ። በሕማሟና በደስታዋና በሐዘኗ ጊዜ ከእሷ ጋር እሆናለሁ። መካነ ሰነበተች ተባለ። ይህንንም በመሳሰለው ምክንያት ሁሉ በእግዚአብሔር ትእዛዝ ከእሷ በሞት ስትለይ አልተዋትም። ወጥቼ ተለይቻታለሁ። እነዚህ ግን ለእግዚአብሔርና ለተቀደሰችው ኦርቶዶክሳዊ ቤተክርስቲያን ጉባኤ ፊት በመሐላ ቃሌን ሰጥቻለሁ። በእጆች ሰው የፈታ ክረክረት ኃይል ሴትን የሰጠው አምላክ ሆይ አሁንም ጌታችን እነዚህ በወጣቶች ለምትለውና ለምትለውጩ ለምትለፉ ለጠቅላቸው አዋሃቸው በአንድነት በለማ አዋሃዳቸው አንድነታቸው ምልክት ስጣቸው። በፍቅር ማሰሪያ አንድ በመውሰድ ሰላሜን በሁለቱም ሰጣችኋለሁ። ሰላሜን ከሁላችሁ ጋር እተዋለሁ በላቸው። አንተ የሁላችን ሰላም ነህና እኛም ወደ ላይ ክብርና ምስጋና እናቀርባለን። ከአንድ ልጅና ሕይወትን ከሚሰጥ ከመንፈስ ቅዱስ ጋር አሁንም በየጊዜው ለዘላለሙ አሜን።
ኪዳኑ ተገኝተው በቅዳሴው ሲባርኩ ቆይተዋልና ለብፁዕ አባታችን አምላካችን እግዚአብሔር እድሜና ጸጋ ቸርነትና ደግነት አብዝቶ በሰላም በክብር ያኖርልን። እንግዲህ ጋብቻ ቅዱስ እንደሆነ ጋብቻ ክቡር እንደሆነ ሐዋርያው ቅዱስ ጳውሎስ ተናግሯል። ይህ ምስጢር ታላቅ ነው ብሎ በኤፌሶን ምዕራፍ 5 ቁጥር 32 ላይ አስተምሮናል። ምክንያቱ በቅዱስ ሥጋና በክቡር ደም የሚጋቡ ሰዎች ዕውቅና ያገኛሉ፣ በክርስቶስ ደምና በክርስቶስ ሥጋ ይታተማሉ። ጋብቻ ትልቅ ተቋም ነው። ከዛሬ ጀምሮ እነዚህ ልጆቻችን አንድ ናቸው፣ ሁለቱም አንድ ይባላሉ። ቅዱስ ጋብቻ በእግዚአብሔር ፊት የታሰረ ቀለበት፣ በእግዚአብሔር ስም የተደረገ ጋብቻ፣ በቤተ ክርስቲያናችን ውስጥ የተከናወነው ሥርዓተ ተክሊል፣ በቅዱስ ሥጋና በክቡር ደም የተከናወነው ጋብቻ ቅዱስ ነው ይላል። መኝታውም ርኩሰት የለውም። ጻድቃን ይገኝበታል፣ ነገሥታት ይወለድበታል። አባታቸው እናታቸው የሚያከብሩ፣ ሀገራቸው የሚወዱ፣ አምላካቸው የሚያመልኩ ልጆች ይወለድበታል ብሎ ሐዋርያው ቅዱስ ጳውሎስ እንደነገረን ጋብቻ ክቡር ነው፣ ጋብቻ ቅዱስ ነው ብሎ እንደነገረን ሁላችን ቤተ ክርስቲያናችን የምትናገረው ይህ ነው። በተለያየ ምክንያት ጋብቻ ይደረጋል። በተለያየ ምክንያት ሥርዓተ ጋብቻ ይደረጋል። ነገር ግን በቤተ ክርስቲያናችን ያላለፈ ሥርዓተ ተክሊል ዕውቅና የለውም፣ ክርስቶስ የማያውቀው። ለምንድን ነው የሚደረገው ሲባል ግን ሰዎች አድርገው ተምረው ደግሞ በንስሐ ታጥበው ወደ ቅዱስ ሥጋና ክቡር ደም ሲመጡ ዕውቅና ያገኛሉ ማለት ነው። ስለዚህ ነውና ለልጆችም ይጠቅማል፣ ለሕይወትም ይጠቅማል፣ ለጤናም ይጠቅማል፣ ለነፍስም ይጠቅማል ነውና እነዚህ ልጆች በቤታቸው ወይ ደግሞ በተሰራው ዳሳቸው አላደረጉትም። ቤተ ክርስቲያናችን ትወቅልን። በቤተ ክርስቲያናችን ፊቱ ገብተን መሐላ ፈጽመን በእግዚአብሔር ስም ተማምለን ጋብቻችን መስረት ብለው ተናግረውታል። ሦስቱ ምዕት አሰርቶ ስምንቱ ርቱዓነ ሃይማኖት የሚባል ሊቃውን ጋብቻን የሚያቃልል ጋብቻንን የሚንቅ የተረገመ ይሁን ይላል እና ጋብቻ ቅዱስ እንደሆነ አስቀድሞ አምላካችን እግዚአብሔርም አዳምና ሔዋን ፈጠራቸው፣ ሁለቱም አንድ አደረጋቸው። ብዙና ተባዙ አላቸው አምላካችን እግዚአብሔር። አዳምና ሔዋን ከገነት ሳይወጡ 7 ዓመት ከ1 ወር ከ17 ቀን በገነት እያሉ ነበረ ብዙና ተባዙ ብሎ የነገራቸው። በገነት እያሉ እንዴት ይባዙ ነበር ብሎ ቢጠየቅ፣ ነገር ግን እግዚአብሔር አዋቂ ነው፣ እሱ በሚፈቅደው ይባዙ ነበረ እና ከስህተት በኋላ ደግሞ አምላካችን እግዚአብሔር እንዲባዙ አዘዋል። ከ5500 ዘመናት ከተፈጸመ በኋላ ደግሞ አምላካችን እግዚአብሔር ከሰማይ ወርዶ ከቅድስት ድንግል ማርያም ተወልዶ በመጀመሪያው ሰዓት ከተጠመቀ በኋላ ወደ ጾም ሄደ። ጾመ ጸለየ። ሕግ ነውና ሕግ ሊፈጽም ጾመ ጸለየ። ከዛ በኋላ ደግሞ ከተመለስ በቀና ዘገየላ በጋብቻ ነው የተገለጠው እግዚአብሔር። እውር ከማብራት በፊት፣ ገዋጣ ከማቅናቱ በፊት፣ ለምጻም ከማንጻቱ በፊት፣ የወደቁ ከማንሳቱ በፊት በ5 እንጀራና በ2 ዓሣ ሰዎች በሺህ የሚቆጠሩ ሰዎች ከመመገቡ በፊት አምላካችን እግዚአብሔር በጋብቻ ነው የተገኘው። በጋብቻው የተገኘው ምክንያቱ ለምንድን ነው ሲባል እናታችን ቅድስት ድንግል ማርያምን ሐዋርያት ደቀ መዛሙርቱ አብረው ተገኙ ነው የሚለው መጽሐፍ ሁሉ። የተገኙበት ምክንያት ግን እንጀራው አበርክተው ውሃው ወይን አድርገው ለመስጠት ብቻም አይደለም እግዚአብሔር የተገኘው። ነገር ግን ዋናው ምስጢር ምንድን ነው ሲባል አስቀድሞ የተናገረው ውሃ ወይን አለቀባቸው፣ እንጀራም አልቆባቸው ነበረ። ሰዎች ተጠርተዋል። መኳንንቱ ነገሥታቱ ተጠርተው ነበረ። ዘመዶ አዝማዱ ተጠርተው ነበረ። የሚበላ የሚጠጣ አልነበረም፣ አልቆባቸው ነበር። ወገኖቼ ክርስቲያኖች፣ ሰዎች ጠርተን እንግዶች ጠርተን የሚበላ የሚጠጣ ሲያልቅ ያሳፍራል ክርስቲያኖች። እና በዚህ ጊዜ አምላካችን እግዚአብሔር ከእናቱ ጋር ተገኝቶ ድንግል ማርያም ምልጃዋ እናትነቷ እንዲገለጥ የእግዚአብሔር አምላካችን ቸርነት እንዲገለጥ የደቀ መዛሙርቱ አገልግሎት እንዲገለጥላቸው ወይ ደግሞ እንዲገለጥ አምላካችን እግዚአብሔር ከእናቱ ጋር ከሐዋርያት ጋር ተገኙ ብሎ መጽሐፍ ቅዱስ ያስተምረናል። ከዛ በኋላ ግን
ያለቀው እንጀራው አለቀ። ድንግል ማርያም ምልጃ ሆነች። እንጀራ ሐዋርያትም አገለገሉ፣ ተላኩ። ያለቀው እንጀራ በረከተላቸው። አምላካችን እግዚአብሔር አበርክቶ መገባቸው። የተራቡትን ሰዎች ተርበው እንዳይሄዱ፣ የተጠሙት ሰዎች ተጠምተው እንዳይሄዱ ውሃው ወደ ወይን ቀየረላቸው። በዚህ ጊዜ ባልና ሚስቱ ወይ ደግሞ ምሽሮቹ ደስታ ተሰማቸው ነው የሚለው። ወደ ምስጢሩ ስንገባ ግን ለምንድነው ስንል ሁለቱም ባልና ሚስት ጨው አንሶባቸው ነበረ። ጨው ሊጨምርላቸው አምላካችን እግዚአብሔር ተገኘ በጋብቻው ዘንድ ማለት ነው። ጨው ምን ማለት ነው ስንል ፍቅር ነው ማለት ነው። የጋብቻቸው ፍቅር ጎሎባቸው ስለነበረ ጋብቻቸው እንዲያጣፍጥላቸው አምላካችን እግዚአብሔር በጋብቻ ተገኘ። ጋብቻቸው ባረከ፣ እነሱም ባረካቸው። በዛ የነበሩ ሰዎችም ባረከ፣ አምላክነቱም ገለጠ። ድንግል ማርያምም የእናትነቷን በረከት ገለጠች። ሐዋርያትን አገለግለውና ስለዚህ ልጆቻችን ጨው ያለው ጣዕም ያለው ሕይወት እንዲኖራችሁ፣ ጨው ያለው ጋብቻ እንዲሆንላችሁ አምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን ቅዱስ እግዚአብሔር ስሙ ለዘላለም የከበረ የተመሰገነ ይሁንልን። ተግህሰ ዮም ቃልየ አጽን እግዚኦ ወለቡ ጽራህየ ተግህሰ ዮም ጽልመተ ማኒ ባሕታዊ ተግህሰ ዮም ጽልመተ ማኒ ባሕታዊ ርእዮ ግሩመ በዓይኑ ትንሣኤ ብርሃን መርዓዊ ነው። ያ ርእዮ ግሩመ በዓይኑ ትንሣኤ ብርሃን መርዓዊ ተግህሰ ዮም መነነ ዮም ጽልመተ ማኒ መርዓዊ ጽልመተ ማኒ ባሕታዊ ርእዮ ግሩመ በዓይኑ ትንሣኤ ብርሃን መርዓዊ ነው። ብሕትውና ማለት ብቸኝነት ነበረ። ከዚህ በኋላ ብቸኝነት ተወግደዋል፣ ወደ አንድነት መጥተዋል ነው የሚለው። ትንሣኤ ኤልማስ ትንሣኤ ብርሃን ትንሣኤ ኤልማስ ብርሃነ ትንሣኤ አምጣነ ይእዜ ተከስተ መርዓዊ በወለተ ኪዳን በወለተ ሰማያት በወለተ ኪዳን ጉባኤ በሐዋርያት ጉባኤ አምጣነ ይእዜ ተከስተ መርዓዊ ትንሣኤ በወለተ ኪዳን ጉባኤ በሐዋርያት ጉባኤ በወለተ ሰማያት ጉባኤ እግዚአብሔር ነግሰ ለብሰ እግዚአብሔር ስብሐቲሁ ለብሰ እግዚአብሔር መርዓት ወመርዓዊ ሰናይት ወብርሃን መርዓት ወመርዓዊ እምድኅረ ሰመንቱ ዓመት በሆተ ብርሃን ከኒሳ መርዓት ወመርዓዊ እምድኅረ ሰመንቱ ዓመት በሆተ ብርሃን ከኒሳ በስጋ በነፍስ አምጣነ በስጋ ትንሣኤ ዘሮሳ በስጋ በነፍስ አምጣነ በስጋ ተዋሃዱ በስጋ ወነፍስ ትንሣኤ ዘሮሳ ተዋሃዱ በስጋ ወነፍስ ትንሣኤ ዘሮሳ ትንሣኤ የልማስ ዘመነ ትንሣኤ ቅዱስ ትንሣኤ አምላክ አንበሳ ትንሣኤ የልማስ ፍቅረ ሐሰሳ አግሃስዎ አርሃቅዎ ለብህቱ አበሳ ነው። ወደ ውድ አባታችን አቡነ ሰላማ ወስዳቸዋለሁ። እሳቸው ትምህርት ሰጥተው ቃለ ምዕዳን ሰጥተው በጸሎት ይባርኩ፣ በመስቀላቸው ይባርኩናል። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንደምን አደራችሁ? እንኳን አደረሳችሁ። እንኳን ከብርሃነ ትንሣኤው በሰላም አደረሳችሁ። እግዚአብሔር አምላካችን ቸር አምላክ ነው። በብዙ መከራዎች በብዙ ፈተናዎች እያሳለፈ ያው በቸርነቱ ጠብቆ ለዛሬ ቀን ደርሰናል።
ዛሬ ደግሞ ልጆቻችን ምክንያት አድርገን በዚህ ታላቅ ቤተ ክርስቲያን ተገናኝተናል። አምላካችን እግዚአብሔር የምሕረት አምላክ ነው። ምሕረቱን ቸርነቱን ይላክልን። ቅዳሴያችን ውዳሴያችን ይቀበልልን። አሁን ትምህርቱን እንደሰማችሁት ነው። ጋብቻ ታላቅ ክብር ነው። ታላቅ ነገር ነው። በሰው ሐሳብ፣ በሰው ፍላጎት፣ በሰው ምኞት የተዘጋጀ አይደለም። እግዚአብሔር ራሱ ያዘጋጀው፣ እግዚአብሔር የሰራው፣ እግዚአብሔር ለሰው ልጆች የሰጠው ታላቅ በረከት ነው። ግን ይሰማል ቃሉ እንትኑ በጣም እና ስለዚህ ቅድም እንደተማርነው እግዚአብሔር ሰውን አክብሮ አልቆ ከሁሉም ነገሮች ከፍጥረቶች ሁሉ የበላይ አድርጎ ገዢ አድርጎ ነው የፈጠረው። እግዚአብሔር ሰውን በመልኩ በአርአያው በምሳሌው አድርጎ ፈጠረው። የምድር ንጉሥ አድርጎ ፈጠረው። ሁሉን እንዲገዛ፣ ሁሉን እንዲነዳ፣ በሁሉ ላይ ስልጣን እንዲኖረው አድርጎ ፈጠረው እና ይሄ ክቡር ሰው የተወሰነ ጊዜ ከአምላኩ ጋር በክብር ቆየ፣ በስምምነት ቆየ፣ እንደ ቃሉ እንደ ሕጉ ቆየ። ከተወሰነ ጊዜ በኋላ ግን የእግዚአብሔርን ቃል ተላለፈ። የእግዚአብሔርን ሕግ አፈረሰ። ከክብሩ ወረደ፣ ተራቆተ። በፍርሃት በጭንቀት በመከራ ኖረ ለ5500 ዘመን። ከባድ ነው። እንደዚህ ስናወራው ቀላል ነገር ይመስላል፣ ግን የመከራ ዘመን ነበር እና ወዲያው እንደወደቀ አዳም እግዚአብሔር አምላክ እሱን ፈለገው። ወዲያው ወዴት ነው ያለኸው እያለ ፈለገ። እግዚአብሔር ጌታዬ ራቁቴን ስለሆን ፈርቼ ተሸሽጌያለሁ አለ። ለምን? ምን ሆንክ? ትእዛዜን አፈረስከው? አትብላ ያልኩህን በላህ? ከዚያ አንዱ በአንዱ ያመካኝ ጀመር። ምክንያት አያድንም። ሁሉም ተፈረደባቸው። አዳምም ተረገመ፣ ሔዋንም ተረገመች። ወድቋል። ግን ከውድቀቱ ሊያነሳው በ5500 ዘመን ከልጅ ልጅህ ተወልጄ በሜዳህ ድሼ በመስቀል ተሰቅዬ አድንሃለሁ የሚል ተስፋ ተሰጠው። ያ ተስፋ ተፈጸመ። በተለይ በዚህ ሰሞን ስናከብረው የነበረው ባለፈው ሳምንት ሕማማቱን ስናከብር የነበረው በዘመነ ብሉይ የነበረውን መከራ በማሰብ ችግሩን፣ ጨለማውን በማሰብ እዚያ ወደዚህ ወደ ጨለማው ዓለም መጥቶ የዓለም መድኃኒት የዓለም ቤዛ መድኃኔ ዓለም ክርስቶስ ለእኛ ሲል እየተንገላታ የሰነበተውን የእሱን መከራ ስናስብ ሰንብተናል። ያን መከራ አሳልፈን አሁን ደግሞ ትንሣኤውን የብርሃን ትንሣኤ ብርሃኑን እናስባለን። አሁንም በጋብቻ ሆናችሁ ለሥርዓተ ቁርባን ያልተዘጋጃችሁ ለቁርባን በንስሐ ተዘጋጅታችሁ እግዚአብሔርን አክብሩ። ልጆቻችሁ እንዲባረኩ፣ አገራችን እንድትባረክ፣ ምድራችን እንድትባረክ፣ ይሄ የምናየው ትርምሱ የምናየው ውጣ ውረዱ ሁሉ ከሕዝባችን ከምድራችን እንዲርቅልን በእውነት እግዚአብሔርን በንስሐ ሆነን እንድናመሰግነው እንድናከብረው ያስፈልጋል። እግዚአብሔር ጸሎታችንን ይቀበልልን፣ አገልግሎታችን የተቃና ያድርግልን። እግዚአብሔር ይባርካችሁ። እግዚአብሔር ከሁላችን ጋር ይሁን። አሁን ወደ ቡራኬ እንሄዳለን። ሙሽሮቹ ወደዚህ ጠጋ በሉና ጸሎቱን ትሳተፋላችሁ። የቀሩትን ምዕመናን አባቶች ሁሉ በዚሁ ሕግና ስርዓት ዘር ለመፈለግና ምትክ ለማድረግ በንጽህና በጥራት አንዳንድ ሴት አግብተዋል። ከእያንዳንዱ ከእናንተም እያንዳንዳችሁ ለአንዱ ማድረግ የሚገባውን ማወቅና መስራት ይገባቸዋል። እናንተ የተባረካችሁ ሙሽሮች ወንዶች፣ አንተ የተባረክ ልጅ በመንፈስ ቅዱስ ጸጋ የጸና የተወደድክ ወንድም ሆይ በዚች በተባረከች ሰዓት በጥሩ ልቡና በንጹሕ ሕሊና በመልካም ሐሳብ ሚስትህን መቀበል ይገባሃል። የሚጠቅማትን ነገር ለመስራት በርታ። የምታዝንላት ሁን።
አሁን እያንዳንዳችሁ ነው። ልቡናዋን ደስ የሚያሰኛትን ነገር ሁሉ ለመስራት አፍጥን። ከእናት ከአባቷ በኋላ ዛሬ በእሷ ላይ አለቃ አንተ ነህና በሰማያዊ አክሊልና በመንፈሳዊ ጋብቻ አክሊልን ተቀዳጅታችኋል። የእግዚአብሔር ጸጋ በእናንተ በሁላችሁ ላይ ያረፈች። የመከርኩህን ትእዛዝን ብትጠብቅ እግዚአብሔር እጅህን ይዞ ያነሳሃል፣ ጥሪትህን ያበዛዋል፣ ለዓይኖችህም ደስታ የሚሆኑ የተባረኩ ልጆችን ይሰጥሃል። ረዥም ዕድሜ ይሰጥሃል፣ ትዳርህንም በጎ ያደርግልሃል፣ በዚህ ዓለም በኋለኛውም ፍጻሜህን ያሳምርልሃል። አንቺ የተባረክሽ ሙሽራ፣ የታደልሽ ሙሽራ ሆይ ባልሽን የመከርኩትን ምክር ሁሉ እንደሰማሽ አንቺ ደግሞ ልታከብሩና ልትፈሪው ይገባል። ከትእዛዙ ከፈቃዱ ልትተላለፊ አይገባሽም። እንዲያውም እሱን ባዘዝኩት ሁሉ እጥፍ አድርገሽ ፈቃዱን ልትፈጽሚ ይገባሻል። አንቺ ዛሬ ብቻሽን ከእርሱ ጋር ሁነሻል። ከእናትና ከአባትሽ በኋላ በአንቺ ላይ አለቃ እሱ ነውና በሰፊ ልቡናና በንጹሕ ሕሊና ልትቀበዩ ይገባሻል። በፊትሽ ፊቱን አታክፊበት። ከሚገባው ነገር ሁሉ አንድም ነገርስ እንኳ አታጥፊበት። ከእሱ ጋር በምትሰሪው ነገር ሁሉ እግዚአብሔርን ፍሪ። ከአባትሽና ከእናትሽ በኋላ ፈቃዱን ሁሉ ትፈጽሚ ዘንድ ልዑል እግዚአብሔር ከአንቺ በላይ አድርጎታልና አንቺም ከእርሱ ጋር መኖር ይገባሻል። እናታችን ሳራ ከአባታችን ከአብርሃም ጋር እንደነበረች ትታዘዘውም እንደነበረች ጌታዬም ትለው እንደነበረች ፈቃዱንም መፈጸሟን አይቶ ልዑል እግዚአብሔር እንደ ባረካትና የእሱንም ፍቅር አግኝታ ከእርጅናዋ በኋላ ይስሐቅን እንደወለደች ዘሯንም እንደ ሰማይ ከዋክብትና እንደ ባሕር አሸዋ የበዛ እንዳደረገው አንቺንም የመከርኩሽን ትእዛዜን ሁሉ የሰማሽ እንደሆነ ምክሬንም የተቀበልሽ እንደሆነ እግዚአብሔር እጅሽን ይዞ ያስነሳሻል፣ ሰፊ ሀብትን ይሰጥሻል፣ በቤትሽም በረከትን ያሳድራል። ለዓይኖችሽም ደስታ የሚሆኑ የተባረኩ ልጆችን እግዚአብሔር ይሰጥሻል። የልዑል እግዚአብሔር ስም የተባረከ ይሁን ለዘላለም አሜን። ወንድም ሆይ እግዚአብሔር ይባርክህ፣ ሚስትህን ይባርክ። አሜን በሉ። ከመርከብ በወጡ ጊዜ ኖኅን ሚስቱን እንደባረከ በእነርሱም ዘንድ ምድርን እንደሞላ ለአብርሃም ሳራን፣ ለይስሐቅ ርብቃን፣ ለያዕቆብ ራሔልን እንደባረከ ስሙ የከበረ አምላክ በቃና ዘገሊላ ሰርግ በረከቱን እንዳሳደረ በእናንተም ላይ በቤታችሁ ሁሉ በረከትን ያሳድር። ሁላችሁንም ያስማማችሁ፣ መንፈሳዊ ፍቅርን በልቦናችሁ ያሳድርላችሁ። ሀብታችሁን ያብዛ፣ ቤታችሁን ይነጽ፣ ረዥም ዕድሜና የደስታ ሕይወት ይስጣችሁ። የተባረኩትንም ልጆች ይስጣችሁ። ይህን የተባረከ ተክሊል ጸሎታችንንም እግዚአብሔር እንዲቀበልልን ፈቃዱ ይሁንልን። ስለሚያልፈው የማያልፈውን ስለ ምድራዊው ሰማያዊው ይተካልን። ኃጢአታችንና በደላችን ስህተታችንን ሁሉ ይቅር ይበለን። ከክፉ ከዲያብሎስ ተንኮል ይሰውረን፣ መንግሥታችንን ያጽናልን። በዚህች ቀንና ሰዓት በዚህ የተሰበሰባችሁትን ወንድሞቻችን ሁሉ በበረታ ቀኝ ክንድ ይጠብቃችሁ። በቤታችሁም ቤታችሁን ይነጽላችሁ፣ ከጠላት ፈተና ይሰውራችሁ። ክፉ የማይደርስበት ሰማያዊ ደስታን ይስጣችሁ። በሁላችን እመቤት በወገናችን መመኪያ በንጽሕት በመድኃኒታችን እናት ከአዳም ወገን ሁሉ በተመረጠች በንጽሕት በቅድስት ድንግል ማርያም አማላጅነት ሰማዕትነትን በተቀበለ በተመረጠ ሐዋርያና ወንጌላዊ በሚሆን በቅዱስ ማርቆስ አማላጅነት በጻድቃን በሰማዕታት ንጹሐን በሆኑ በቅዱሳን አማላጅነት ጸሎታችን ይቀበልልን። አሜን። በቀለ የጋብቻው ሥነ ሥርዓት የተፈጸመበት ቤተ ክርስቲያን ቦሌ ሆተ ብርሃን ቅድስት ማርያም ቤተ ክርስቲያን ካቴድራል። ጋብቻው የተፈጸመበት ሀገር ኢትዮጵያ አዲስ አበባ ቀን ሚያዝያ 14 2017 ዓ.ም። የምስክሮቹ ስም ሚኪያስ ግርማ፣ የማርያም ተሻገር፣ ረውሰን ጣሰው። ከዚህ በላይ ስማቸው የተጠቀሰው ኤፍሬም ሚየና መቅደስ ፋሲል ጋብቻቸው በሕገ ቤተ ክርስቲያን የተፈጸመ መሆኑን በመረጋገጥና የገቡትን የጋብቻ ቃል ኪዳን እስከ መጨረሻው ጠብቀው ለመኖር የበቁ ይሆን ዘንድ በመጸለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህ የጋብቻ ምስክር ወረቀት ተሰጥቷል።
እግዚኦ አድኅን ሕዝበከ ወባርክ ርሥከ ራእዮሙ ሀልሎሙ እስከ ለዓለም አሜን። እግዚኦ አድኅን ሕዝበከ ወባርክ ርሥከ ራእዮሙ ሀልሎሙ እስከ ለዓለም አሜን። አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ እስከ ዘላለሙ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ያዋጃት ቅድስት ቤተ ክርስቲያንህን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚች ቅዱስ ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥራ ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ እትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ ለዘላለሙ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን እንዲያደርግና 12 ጊዜ እግዚኦ መሐረነ ክርስቶስ እንበል። እግዚኦ መሐረነ ክርስቶስ፣ 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 እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል። እንዲሁም በእንተ ማርያም መሐረነ ክርስቶስ፣ 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 በእንተ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልከ በደስታ ሁሌ ታማኝ ነው የኛ ጌታ ከእኛ
Let's go!
በቸርነት አመሰግን Zaten
የእመቤታችን የወልደ ሰማዕትን የወለተ ማርያምን ትዳር ተባርክልን ትቀድስልን ዘንድ ያንተ ቅዱስ ፈቃድ ይሁንልን። ቅዱስ አምላካችን ሁሉ እግዚአብሔር ሆይ አጽራረ ቤተክርስቲያንን አስታክስልን። ሀገራችን ኢትዮጵያን ሰላም አድርግልን። ሰውን በማንበት ክፉ በተናገርንበት በቆሾ አንደበታችን ገናና የሆነውን ስምህን እንዲህ በማለት እንጠራለንና ተለመንን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን ያለሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር አንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድጋሚ ሁላችሁም እንደምን ዋላችሁ? እንኳን ሁላችሁም ደስ አላችሁ። ተቀላቅሎ ይገባል እንዴ? እንኳን ደስ አላችሁ። ዛሬ ትልቅ የደስታ ቀን ነው። እንግዲህ ሙሽራው ወንድማችን ሙሽሪት እህታችን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ አንድነትን ፈጽመዋል። ዛሬ የጋብቻ ስርዓታቸውን የፈጸሙበት ዕለት ነው እና ስለ ጋብቻ ቅድስት ቤተክርስቲያናችን እጅግ በጣም ደስ የሚል ትምህርትን ታስተምራለች። ከዚህ ጋር ተያይዞ አብዛኞቹ ማያችሁ እዚህ ውስጥ ላጤዎች ስለሆናችሁ ያው ያንን ሀሳብ ትንሽ ለማስተላለፍ እሞክራለሁ። የመጀመሪያውን የፍቅር ዝማሬ በነገራችን ላይ የዘመረው አባታችን አዳም ነው። እግዚአብሔር አምላክ አዳምን ከፈጠረ በኋላ ብቸኝነቱን አይቶ ሴትን ፈጠረለት። ማንን ፈጠረለት? ሴትን ፈጠረለት እና ሴትን ከፈጠረለት በኋላ አዳም ይህ ስጋ ከስጋዬ አጥንቷም ደግሞ ከአጥንቴ ነው አለ። በቤተ ክርስቲያናችን ሁለት አይነት መንገድ አለ። ለአንድ ክርስቲያን ሁለት አይነት መንገድ አለው። አንደኛው መንገድ የምንኩስና መንገድ ነው። ሰዎች በነገራችን ላይ የብቸኝነት ህይወት የጨለማ ህይወት ነው እና የጨለማ ህይወት ስንል ያው እያንዳንዱ ሰው በትዳር ህይወት ካልታተመ ወይም ደግሞ አስኬማውን ለብሶ የመላእክትን አስኬማ አድርጎ በቤተ ክርስቲያን ህይወቱን አትሞ ራሱን የክርስቶስ ሙሽራ አድርጎ አሳልፎ ሰጥቶ የማይኖር ከሆነ ያ ህይወት ብኩን ነው በቤተ ክርስቲያናችን አሰብሮ ማለት ነው። እና የመጀመሪያው መንገድ ምንኩስና ነው። መነኮሳት አባቶቻችን የብቸኝነት ህይወትን አይደለም የሚኖሩት። በራሶቻቸው ላይ የመላእክትን አስኬማ አድርገው ቤተ ክርስቲያንን ደግሞ ህይወታቸው አድርገው ራሳቸውን ለክርስቶስ አሳልፈው ሰጥተው እነርሱ ራሳቸው የክርስቶስ ሙሽራ ሆነው አልፈዋል። በዚህም ደግሞ ብዙ ቅዱሳን ማንሳት እንችላለን። እነ ቅድስት አርሴማ፣ እነ አቡነ ተክለ ሃይማኖት፣ እነ ገብረ መንፈስ ቅዱስ በቤተክርስቲያናችን የነበሩ በጣም ብዙ ቅዱሳን ራሳቸውን ለክርስቶስ ሙሽራ አድርገው የኖሩ ናቸው። አንደኛው ህግ ያ ነው፣ ምንኩስና። ቀዳሚት ህግ ግን ትዳር ነች። ቀዳሚት ህግ የምትባለው ትዳር ነች። ሰዎች በትዳረክ አንድነትን ፈጽመው ከብቸኝነት ህይወት ነፃ ይወጣሉ፣ ወደዚህኛው ህይወት ይቀላቀላሉ ማለት ነው። እና ትዳር እግዚአብሔር አምላክ የቀደሰው ህይወት ነው። ሙሽራ ወንድማችን ሙሽሪት እህታችን ዛሬ በቤተክርስቲያን ቃል ኪዳናቸውን ሲፈጽሙ ብዙዎቻችሁ በመቅደስ ከነበራችሁ ሲነበብ የነበረው ወንጌል የማቴዎስ ወንጌል ምዕራፍ 19 ከቁጥር 3 ጀምሮ ያለው ቃል በዛ ክፍል ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ትዳር ክቡርነት በደንብ አድርጎ አስረግጦ ይናገራል። ጸሐፍት ፈሪሳውያን ሊፈትኑት ቀርበው ሙሴ ለምንድን ነው እንፈታ ዘንድ ያዘዘን ብለው ሁሉ ጠይቀውታል። ስለ ልባችሁ ክፋት ነው ያለው እና በቤተክርስቲያናችን ፍቺ ራሱ የሚመከር አይደለም። ምክንያቱም አንድነትን የትዳርን አንድነት የመሰረተው ክርስቶስ ራሱ ስለሆነ ማለት ነው። ከዚህ ጋር ተያይዞ አንድ ነገር ብቻ ልበልና አላርዝምባችሁ ያው እንጠቀልላለን። በትዳር ህይወት ላይ ሙሽራና ሙሽሪት አንድነትን ከፈጸሙ በኋላ ከዛ በኋላ ማንኛችንም ኢንቮልቭ ማድረግ የለብንም ማለት ነው። ለምሳሌ ቤተክርስቲያናችን ሁለንተኗ እጅግ በጣም ይገርማል። በሚስጥር የተሞላች ነች። ክርስቲያኖች ብዙ ጊዜ ተመልክታችሁ ከሆነ በቤተ መቅደስ መቼም ብዙ ሁላችንም እናስቀድሳለን አይደል? በቤተ መቅደስ ውስጥ
ካህናት ብቻ የሚቆሙበት ቦታ ነው። ካህናት ብቻ የሚቆሙበት ኤሪያ ማለት ነው። ካህናትና ዲያቆናት ብቻ የሚገቡበት የሚወጡበት ክፍል አለ፣ የቤተክርስቲያን ክፍል። ምዕመናን የሆኑ ደግሞ እህቶች ወንድሞች ደግሞ የምንቆምበት ክፍል አለ። በቤተክርስቲያን ውስጥ ካህናት የሚቆሙበት ቦታ ላይ ምዕመናን እንደማይገቡ ሁሉ ከትዳር በኋላ ባልና ሚስት በሚገቡበት መኝታ ቤት ማንም ሰው ዝር ማለት የለበትም። ኦኬ፣ መኝታ ቤት ስንል በነገራችን ላይ ክፍሉን ብቻ ሳይሆን ህይወታቸውንም ጭምር። ባልና ሚስት በክርስቶስ ኢየሱስ ቅዱስ ሥጋና ክቡር ደም ታትመው አንድነትን ከፈጸሙ በኋላ ከዛ በኋላ የእናት አባት ጣልቃ መግባት፣ የጓደኞች ጣልቃ መግባት አያስፈልግም። እና ባልና ሚስቶችም ደግሞ ማወቅ ያለባቸው ነገር ይሄንን ህይወት የባረከው የቀደሰው ክርስቶስ ስለሆነ የሚፈጠሩ ችግሮችን በርን ዘግቶ መማከር፣ በርን ዘግቶ መፍትሄ መፈለግ ያስፈልጋል። በቤተክርስቲያን ውስጥ ያሉ ካህናት በቤተክርስቲያን ውስጥ ያለውን ሚስጥር በአጠቃላይ አውጥቶ አደባባይ ላይ እንደማያሳዩ ሁሉ ባል የሆነ ሰው ለሚስቱ ገመና ሽፋይ መሆን አለበት። ሚስትም የሆነች ደግሞ ሴት ለባሏ ገመና ሽፋይ መሆን አለበት። ቤተክርስቲያናችን በጣም በሚስጥር የተሞላች ነች እና በተመሳሳይ ደግሞ እኛም ደግሞ ዙሪያቸው ያለን እነሱ ደስታ የኛ ደስታ የሆነን እህት ወንድሞች፣ ዘመድ አዝማዶች እንዲሁም ደግሞ ቤተሰቦች በአጠቃላይ ከዚህ ችለት ጀምሮ ልክ ምዕመናን የሆኑ ሰዎች ካህናትና ዲያቆናት በሚገቡበት በሚረግጡበት ቦታ እንደማንገባ ሁሉ ሙሽራ ወንድማችን ሙሽሪት እህታችን ባላቸው ህይወት ላይ ጣልቃ እንገባ ማለት ነው። ከዚህ በኋላ ይህንን አንድነት የመሰረተው ክርስቶስ ኢየሱስ ነው። እግዚአብሔር አምላክ የሙሽራ ወንድማችን የሙሽሪት እህታችንን ትዳራቸውን የተባረከ ያደርግልን። የአብርሃምና የሳራን የይስሐቅና የርብቃን የያዕቆብና የልያን ትዳር እንደባረከ የእነሱንም ትዳር ይባርክልን። የጸጋ ዛብና የዛሪያን ትዳር እንደባረከ የእነሱንም ትዳር ይባርክልን። ያላገባችሁ እግዚአብሔር አምላክ ይድረስላችሁ። አሜን በሉ። ግን ወንድማችን አሜን እያሉ አትሽኮርመን። ጥሩ ምርቃት ነው። እግዚአብሔር አምላክ ላላገባችሁ እህት ወንድሞችን የተባረከውን የተቀደሰው ትዳር ይስጣችሁ። የእነሱ ህይወት ከዚህ በኋላ የእግዚአብሔር ትምህርት ቤት ነው። ሙሽራ ወንድማችን አቤኒን ታውቁታላችሁ፣ ሙሽሪት እህታችንን ታውቋታላችሁ። ከዚህ በፊት በቻሉት አቅም የቅድስት ቤተክርስቲያንን ትምህርት በቃሎቻቸው ለማሰራት ሞክረዋል። አሁን ግን በህይወታቸው ሰባኪዎች ናቸው። ትዳር ያለው ሰው የሚሰብከው በንግግር ሳይሆን በህይወቱ ነው። ከቃሉ ጋር ናችሁ? ሰው ትዳር ያለው ሰው የሚሰብከው ከዛ በኋላ በቃሉ ሳይሆን በህይወቱ ነው እና ሁላችንም ወደዚህ የተቀደሰ መንገድ ቀርበን የክርስቶስ ኢየሱስን ወንጌል በህይወታችን እንሰብክ ዘንድ የአምላካችን እግዚአብሔር ፈቃድ ይሁንልን። ወንጌል በህይወት ከሚሰበክባቸው መንገዶች ውስጥ አንዱ ትዳር ነው እና ለዚህ ክብር ያበቃቸው አምላካችን እግዚአብሔር በእውነት ስሙ የተመሰገነ ይሁን። ሙሽራ ወንድማችን ሙሽሪት እህታችን እግዚአብሔር አምላክ አሁንም ትዳራችሁን ይባርክላችሁ፣ ይቀድስላችሁ። ወስብሐት ለእግዚአብሔር። ይቆያል። እሺ አቤኒ፣ በመጀመሪያ ደረጃ እንኳን ጌታ ረዳችሁ። ቅድም እንደተባለው ጋብቻ ቤተክርስቲያናችን ውስጥ ከሰባቱ ሚስጥራት ውስጥ አንዱ ሚስጥር ነው እና በጣም ትልቅ ሚስጥር ነው እና ይህን ሚስጥር የፈጸማችሁት እግዚአብሔር አንድ ያደረገውን ሰው አይለየውም እንደተባለ በእግዚአብሔር አሰራር ነው። አንድ ናችሁ ኖሯል። ባለሙያ አሰራር ብቻ ሳይሆን በእግዚአብሔር አሰራር እና እግዚአብሔር ደግሞ ያስፈጸማችሁ በነገር ሁሉ እሱ ይርዳችሁ። ሁሌም በባልና በሚስት መካከል ሁሌም አንድ የሚገርመኝ ነገር አለ ማለት በወንድና በሴት መካከል የሆነ መዋደድ ይኖርና ያ መዋደዱ የሚመነጨው የሆነ ወይ አፒረንስ ላይ የሚታይ ገጽ ላይ ወይ የሆነ ጉዳይ ላይ ማለት ሲሆን የሆነ ሰዓት ላይ እየጠፋ ይላል ያ ፍቅር እና በባልና በሚስት መካከል ያለው ትልቁ ፍቅር ክርስቶስ ኢየሱስ ነው እና በመካከላችሁ ሁሌም ጌታችን ኢየሱስ ይኑር ይንገስ እና የጋብቻ አንዱ ትልቁ ጥቅሙ ቅዱሳንን ማብዛት ማለት ቅዱሳን ልጆች ይመጣሉ እና የምርም ደግሞ እግዚአብሔር በቅዱሳን ልጆች ይባርካችሁ። እግዚአብሔር ከነ እንኳን ለዚህ ክብር አበቃ። በእውነቱ በታደል አቤኒ ማኪ ስላንቺ እናገራለን። ምን ላቤኒ እናስቀድም። አቤኒ ለሁሉም አልቃሽ በነገራችን ላይ በጣም የሚያዝን በተጠራበት ሁሉ የሚገኝ በጣም እጅግ ትሁት በጣም የሚገርም ወንድም ነውና ማኪን ሰጥተዋል እና እግዚአብሔር እናመስግን እና ማኪም በጣም እንግዲህ ሰዎችን መካሪ ምታካፍል ባሏንም ደግሞ ወዳጅ እንደሆነች አውቃለሁኝና ባለን ትንሽ ቅርበትና ስለዚህ ዘመናችሁን ይባርክላችሁ። ከእናንተ የሚወለዱት ልጆች እናንተን የሚታዘዙ እግዚአብሔርን የሚፈሩ ሀገርን የሚጠቅሙ ቤተክርስቲያንን ከፍ የሚያደርጉ ያድርግላችሁ እና ይስዋችሁ። ውለዱ፣ ክበዱ። ትዳራችሁን ፈጣሪ ይባርክላችሁ፣ ወደ ጥጋ ይጠብቃችሁ። ውለዱ፣ ክበዱ። እንኳን ደስ አላችሁ ወጣችሁ። ለአቤኒ ማኪ ትገባዋለች። ማኪ ደግሞ አቤኒ ለማኪ ይገባታል። የተረዳሁት እሱን በጣም ማጭ ወደ ልጆች ናቸው ማለት ነው። ህይወትን ከኛ በጣም እኩያሞች ነን። ቀደም አድርጎ ማሰብ የቻሉ ልጆች ናቸው ብዬ አስባለሁ። አስበዋል። እዚህ አዲስ አበባ ውስጥ ሆኖ ሰው ሊጋባ ይችላል። ነገር የእነሱ የመተማመን ጥግ ባህር ማዶ ተሻግሮ እና ቅድም ማኪ
ማዕከላችሁ ክርስቶስ ሲል የምርም እነሱ ማዕከላቸው ክርስቶስ አድርገውታል ብዬ አስባለሁ። ምክንያቱም በዚህ ሰዓት ብዙ ነገሮች አሉ። አሁን ሰው ባህር አቋርጦ እዚህ መጥቶ በዚህ ልክ ተማምኖ ጭራሽ ደግሞ ለዚህ ክብር እኛም እንዲህ ደስ ብሎ እንድንዘምር እንዳመሰግን ማድረግ ራሱ ትልቅ ትምህርት ነው እና በማዕከላችሁ ያደረጋችሁት ክርስቶስ ዛሬ አንግሷችኋል ብዬ አስባለሁ። ሁሉም ነገር ደግሞ ምኑ ሲያምር ነው ደስ የሚለው መጨረሻው ሲያምር ነው እና ሰው ሲጋባ ልጅ ማግኘት አለበት፣ መውለድ አለበት። ያው ወንድ ሴት አይደለም ግን ጤነኛ የሆነ ልጅ ይስጣችሁ። ከዛ አልፎ ደግሞ የማኪ እናትም ይህንን መንገድ አቋርጠው እዚህ ናቸው ያሉትና እሳቸውም ፊታቸው ላይ እያየሁት እኔ ነኝ በመኪና ወስጃቸው የመለሱ ያሉትና ያየሁትን ደስታ እንትን ማለት አልችልም። አሁን ስለ ራሴ ካወራሁ ሰዎች ጋር እንኳን ያየሁትን ደስታ እንዲያ ቤኒ ይህን ያክል የሰው ፍቅር አለው እንዲላሉ እኔ ጓደኛዬ ነው ቢያስቸግረኝም ነፍስ ችዬዋለሁ ችዬዋለሁ ግን ሰዎች በዚህ ልክ ይወዱታል። እንዴ ይሄ ልጅ ምን አይነት ሰው ነው? ምን አይነት ደስ የሚል ልጅ ነው እስከ ማለት ደርሻለሁ። እና የማያውቀው ሰው እንኳን አቤኒ ፊቱ ትንሽ ምስኪንም ስለሆነ የማያውቀው ሰው እንኳን በጣም ነው የሚያከብረው። እና እኔ ይሄ ነገር ሳይገፈፍብን እንዲሁ ፈጣሪ እንዳከበረ ያው ሶሻል ሚዲያ ላይ የሚታወቁላችን ደግሞ አንድ ቤት ደግሞ ተሰብስበናል። እንዲሁ እኛንም እንዲህ ያሰባሰብከን ለክርስትናው እዛው ካናዳ ነው የምልህ ለክርስትና ለትልቅ ነገሮች ያብቃ መድኃኔዓለም። ከምንም በላይ ማኪም አንተን ያገኘችበት አንተን ያከበረችበት በጣም የተሻሉ ሰዎች ሊኖሩ ይችላሉ። ቤተክርስቲያን ስላከበረች ነው ያስባለሁ። ሶሻል ሚዲያ ላይ እየሰራ ያለው ነገር ማርኳት እንደሆነ ተስፋ አደርጋለሁ። በጣም ቆንጆ ልጅ ነች። ብዙ ፈተናዎች አሉ አካባቢዎች ላይ ግን አቤኒን ፒክ ያደረገችበት የጀመረው ነገር ብዬ የማስበው ባምነው አይጎዳኝም እርግጠኛ ሆኜ ማለት ነው። እና ይሄ ራሱ ቤተክርስቲያን ያከበረች ልጅ ስለሆንክ እሷን አምጥታታል በዛው ጽና። አንተም ደግሞ ያከበረችን ቤተክርስቲያን እስከመጨረሻው ድረስ ማድረግ ያለብን ነገር እያደረግ እንድትቆይ እንትናል። ሌላ ደግሞ በኋላ መክራለሽ ሸክሜ ነው የማርያም ወርቅ ማለት ነው። በጣም በብዙ ሁሌም ከጎናችን ያለ ሰው ነው። በጣም ሌሊት ከ8 ሰዓት ላይ ደውላል ይሄን ጨረስክ ነው ያለኝ። እውነት አላውቅም ምን እንደሚልህ። በጣም ትወዳት ድንግል ማርያም ነው ያሰብከውን ሁሉ ታሳካለህ። ከዚህ በላይ ከፍ ብለን ትታይበት ቤተክርስቲያን የምታገለግልበት እድሜ ይስጥህ። ሌላ እዚህ ጋር የተገኛችሁ ሁላችሁም ሚዜዎቼ፣ ጓደኞቼ ናኬ በጣም ነው የማመሰግነው። እውነት እግዚአብሔር ያክብርልኝ። በጣም ወዳችኋለሁ። ሶሻል ሚዲያ ላይ ከመጣሁ በኋላ ሞር እንድጠነክር ካደረጉኝ ወንድሞች መካከል ስለሆነ ደግሞ ለቅዱስ ቁርባን ደግሞ ብዙ ጊዜ በበቃ በሚያስተምሩት ነገር መቼ ነው ቅዱስ ቁርባን የሚቀርበው ምናምን የምልበት ጊዜ ነበርና የእግዚአብሔር ፈቅዶ ደግሞ ብቻዬን አይደለም ከእሷ ጋር ወደ ቅዱስ ቁርባኑ እንድቀርብ ስለረዳችሁኝ እግዚአብሔርን ተጨምሮ እናንተም ድልድይ ስለሆናችሁ በጣም ነው የማመሰግነው። በጣም ወዳችኋለሁ። ሁላችሁም ደግሞ ቅዳሜ እንዳትቀሩብኝ ምሳ ግብዣ ይዛቅ። ወዳችኋለሁ። በጣም ነው የማመሰግነው። ዛሬ ከጠበቅኩት በላይ በጣም ደስ ብሎኛል እና እናመሰግናለን። እንዳከበራችሁን እግዚአብሔር ያክብራችሁ። ሰው ያስባል እግዚአብሔር ይፈጽማልና የሁላችንን የልብ መሻት መድኃኔዓለም ይፈጽምልን። እነሱም እኛም ስለተደሰትን እግዚአብሔርን ደስ ስላለው ክብራችንና ፍቅራችን ለእግዚአብሔርና ለሰዎች አንድ እስቲ በሞራል ነው። እግዚአብሔር ይባርክልኝ። የአብርሃምና የሳራ ጋብቻ አድርግልኝ። እግዚአብሔር አይለይብኝ። በእናንተ የሁሉ መዳኛ ሁኑልኝ። በእናንተ ላይ ሕይወት ነው ሁሉ ነገር። የተባረኩ የተቀደሱ ልጆች የምታፈሩ አድርግልኝ። ይባርክልኝ፣ ይቀድስልኝ። እግዚአብሔር ደስ ይበልልኝ፣ ደስ ይበልልኝ፣ ደስ ይበልልኝ። አቁም ነገር ድረስ ሁላችሁ ያከበራችሁ ያክብርልኝ። መድኃኒዓለም ከፍ በሉልኝ። የምወድሽ ዋይ ያበቃኛል። አባቷ በ76 ዓመት እሷ ለመውለድ የቻለ አንቺን የተባረከ ይሰጥኛል። እግዚአብሔር መጨረሻሽ ፍሬሽን ያብራል። የተባረኩ ፍሬ ይስጠልኝ። ይባርክልኝ፣ ይቀድስልኝ። እናንተን የሚያስደሳ እግዚአብሔርን የሚያስደሳ ፍሬ ይባርክልኝ። አፍሩልኝ፣ ውለዱልኝ፣ ይጠሩልኝ። የማውቀው ነገር የለም። ደስታ በቃ እግዚአብሔር ይባርክ።